ሰላም ጋይ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስለምታደርጉ በጣም ነው የማመሰግናችሁ ጋይስ። ዛሬ ደግሞ በፒዛ አሰራር መጥቼላችኋለሁ። የተለያዩ አይነት የፒዛ አሰራሮች አሉ። ከዚህ ውስጥ አንዱ ለሀበሻ ቀረብ ያለውን ቀለል ባለ ኢንግሪዲየንት ቤት ውስጥ ልንሰራው በቀላሉ የምንችለው ነው የማሳያችሁ። ወደ አሰራሩ እንሄዳለን። ወዳችኋለሁ። በመጀመሪያ ለብ ያለ ውሃ ላይ እርሾ እናደርጋለን፣ ጨው እናደርጋለን፣ ትንሽዬ ዘይት የሚጠቅመን በነገራችን ላይ ቂጣውን ለማለስለስ ነው። ከዛ ውሃ እናደርጋለን። ትንሽ ዲሶልቭ እንዲያደርግ እንጠብቀዋለን ጋይስ። ውሃችን እና እርሾአችን በደንብ ከተዋሃደልን በኋላ ዱቄት እንጨምራለን። ዱቄት ስንገዛ ጋይስ በጣም ጥንቃቄ ሊኖረው ይገባል። ምክንያቱም አንዳንድ ጥሩ ያልሆኑ ዱቄቶች ስላሉ ማለት ነው፣ በተለይ ኢትዮጵያ ውስጥ። እኔ የተጠቀምኩት ሰን የሚባል ዱቄት ነው። እሱም በደንብ እሽት አድርገን እናቦካዋለን። ለፒሳም ሆነ ለዳቦ ሊጥ በምናቦካ ሰዓት ብዙ ውሃ ማብዛት የለብንም ጋይስ፣ ምክንያቱም ይቀጥንብልናል፣ ቆንጆ አይሆንም። ኤላስቲሲቲ እንዲኖረው ከፈለግን ሁሌም ትንሽዬ ውሃ ጠብ እያደረግን ማሸት አለብን ማለት ነው። እንደዚህ በደንብ እናሸዋለን ጋይስ። ዱቄታችን እንደዚህ ምርጥ በሆነ መልኩ በደንብ ተዋህዶ ተቦክቶልናል። አሁን እንደዚህ ጥቅልል ካደረጋችሁት በኋላ ጋይስ ፕላስቲክ ታመጡና ከላይ ትሸፍኑታላችሁ። በሙቀት ነው ኩፍ የሚለው ማለት ነው። እንደተሸፍኑታላችሁ እንግዲህ ኩፍ ሲል ደግሞ አብረን እናያለን። እንደዚህ ቁጭ እናደርገዋለን ቶሎ ኩፍ እንደሌለን ማለት ነው። እንግዲህ ጋይስ ሊጣችንን እንደዚህ በሚገባ መልኩ አብኩተናል። ኩፍ እስከሚል ድረስ ቶፒንጉን እንሰራለን። ብዙ ጊዜ እኛ ቤት የሚሰራው የቱና ፒዛ ነው የምንወደው ስለሆነ ማለት ነው። የተለያዩ አይነት ፒዛዎች ቢኖሩም የቱና ፒዛ ግን ለአበላልም ሆነ ለአሰራር ቀለል ያለ ስለሆነ እሱን እንመርጣለን። ለጊዜው ለዛሬ ቺዝ አልጨምርም። ሌላ ጊዜ ደግሞ ቺዝ ያለው ሰርቼ ያሳያችኋለሁ። እና በተለያዩ ኢንግሬዲየንቶች ማዘጋጀት ትችላላችሁ እናንተ። እኔ አንዱን ዛሬ ያሳያችኋለሁ። ቀጣይ ደግሞ ወዳችሁት ከሆነ ደግሞ ኮመንት ላይ ትጽፉልኝና አብረን እንሰራለን። ምንም ችግር የለውም። ወደ ስራችን እንሂድ። ስቴይ ቲዩንድ። ወዳችኋለሁ ጋይስ። ላይክ፣ ሼር፣ ሰብስክራይብ እስከምታደርጉኝ በጣም አመሰግናችኋለሁ። ሰላማችሁ ብዝት ይበል። በጋለ መጥበሻ ላይ ዘይት እናደርግና ትንሽ ከጋለልን በኋላ ድቅቅ አድርገን የከተፍነውን ሽንኩርት እንጨምራለን። ቅድም ያቦካነው ሊጥ አያችሁት እንዴት እንደሚያምር ጋይስ፣ እንዴት ኩፍ እንዳለ። ይሄንን ይመስላል። ከዛ ብስል ያለ ቀይ ቲማቲም እንደዚህ ከትፈን እናስገባለን። ያው ስጎ እስከሆነ ድረስ አብረን እናዋህደዋለን። የፒዛ ሶሳችን ቶፒንጋችን እንደዚህ በቆንጆ ሁኔታ እየበሰለ ነው ጋይስ። ሽንኩርቱና ቲማቲሙ እንደዚህ በደንብ ተዋህዶ ሲበስል ቀለሙ ወደ ቀይነት ይለወጣል። ቲማቲማችን እንደዚህ ከበሰለ በኋላ ቱናችንን እንደዚህ አብረን እናዋህዳለን። በመሃል ላይ ኢንተረስቲንግ ከሆናችሁ አላውቅም፣ ግን ጦስኝ አድርጊያለሁ። ፒሳችን እንደዚህ ከላይ ቶፒንጉ ተደርጎለታል ጋይስ። አያችሁ እንዴት እንደሚያምር። አንዳንዴ እንደ አማራጭ እኔ ባላረግበትም ከላዩ የተቀቀለ እንቁላል ቆራርጣችሁ ወይም ሽንኩርት፣ ጥሬ ሽንኩርት ማድረግ ትችላላችሁ። ተለቅ ያሉ ቃሪያዎች ማድረግ ትችላላችሁ። ግን የምነግራችሁ ነገር የተቀቀለ እንቁላል ከላይ ካደረጋችሁበት ትክክለኛውን የጣሊያን ፒዛ እየበላችሁ አይደለም። ትክክለኛ የጣሊያን ፒዛ ከላይ እንቁላል አይደረግበትም። አያችሁት እንዴት ሶሲ እና ጁሲ እንደሆነ ጋይስ። አሁን የሰራሁትን ፒዛ አብረን እንቀምሳለን ጋይስ። ትኩስ ነው። በጣም ነው የሚጣፍጠው። ደግሜ ልጉረስላችሁ። ሁላችሁም ቤታችሁ ባሉ ትንንሽ ግብአቶች እንደዚህ ምርጥ የሆነ ፒዛ እየሰራችሁ ብሉ እላለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። እስከሚቀጥለው ቪዲዮ ድረስ ባይ ጋይስ።